ደግሞ አዲስ የጀመርነውን የማሪያ ቻሌንጅም ማለትም እናንተ 1,000 ብር አዋጣችሁ ያንን 1,000 ብር ዲፖዚት ካደረጋችሁ በኋላ እዚህ ጋር በምታዩት ቴሌ ብር ስክሪንሻቱን ልካችሁልን ልትሳተፉበት የምችሉት ቻሌንጅ ነው። እዚህ ቻሌንጅ ላይ የሚሆነው ከእናንተ ከሚሳተፉ ሰዎች የተሰበሰበው 1,000 ብር ሲደመር ማሪያ ከራሷ 10,000 ብር ጨምራበት ቻሌንጁን ላሸነፈው ሰው የሚሰጥ ገንዘብ ነው ማለት ነው። ስለ ቻሌንጁ ጥቂት ለማለት ያክል ይሄ ቻሌንጅ በየቀኑ 10 ቪዲዮ ሰሚት ማድረግ ያለባችሁ ቻሌንጅ ነው። እዚህ ላይ 10 ቪዲዮ ሰሚት ስታደርጉ ከ10ሩ በሙዚቃ ወይም ደግሞ በዳንስ ብቻ መስራት የምትችሉት ሁለቱን ነው ማለት ነው። ስለዚህ 8 ኖርማል ቪዲዮ እያወራችሁ ሊሆን ይችላል፣ ቫልዩ ያለው ነገር እያሳያችሁ ሊሆን ይችላል። ከሰራችሁ በኋላ ሁለቷን ቪዲዮ ግን ከ10ሩ ምን ማድረግ ትችላላችሁ ማለት ነው፣ ሙዚቃ ማድረግ ትችላላችሁ ማለት ነው። ሶ እንዴት ነው የሚሰራው? የመጀመሪያው ስለሆነ ሬጂስተር የሚለውን ሊንክ በመጫን ጌት ስታርትድ በሚለው በመጫን እሱን ሬጂስተር እንላለን ማለት ነው። ሬጂስተር ካልን በኋላ እዚህ ጋር ስማችንን እናስቀምጠው። ሶ እኔ ፋኖስቴክ አለው። ከዛ እዚህ ጋር ኢሜል አድሬስ አስገቡ ይላል። ሶ ኢሜል አድሬስን ደግሞ ፋኖስቴክ 01@gmail.com ሶ የምታስታውሱትን የኢሜል የራሳችሁን ኢሜል ጨምራላችሁ። ወደፊት ሳይን ዊዝ ጎግል የሚሉ ፊቸሮችን ስለምንጨምርበት ችግር የለም። እዚህ ጋር ደግሞ የቴሌግራም ዩዘር ኔማችሁ ምን መሆን አለበት? ዋይት ሊስትድ መሆን መቻል አለበት። ዋይት ሊስትድ ያልሆነ ቴሌግራም ዩዘር ኔም የምትጠቀሙ ከሆነ ስለማያስገባችሁ። ከዛ እዚህ ጋር ኮክ ፕሮፋይል ሊንክ ይላል። ሶ ፕሮፋይል ሊንኩን ወስዳለሁ ማለት ነው። ከፕሮፋይል እዚህ ጋር ሼር የምትሉ አንተጭኝ። ከዛ ኮፒ አደርጋለሁ እዚህ ጋር መጣና ፔስት አደርገዋለሁ። ከዛ እዚህ ጋር ፓስወርድ አስገቡ ይላል። ሶ የምታስታውሱትን ፓስወርድ ታስገባላችሁ። 6 ካራክተር መቻል አለበት። ሶ እሱን ካስገባን በኋላ ቹዝ ኢሜጅ ይላል። ሶ ፎቶ መርጣለሁ ማለት ነው። ከዚህ ውስጥ ለምሳሌ የዚህን ሰውዬ ፎቶ ወይ የዚህን ሰውዬ ፎቶ ወስዳለሁ። እናንተ የራሳችሁን ታስገባላችሁ። ሶ እሱን ካደረግን በኋላ ክሬት አካውንት አለ። ግን ዩዘር ኔማችሁ ዋይት ሊስትድ ካልሆነ በአድሚኑ የቴሌግራም መግባት አይችሉም። ሶ ይሄ የቴሌግራም ዩዘር ኔማችሁ ማለት መጀመሪያ ሂሳብ ብር ካስገባችሁ በኋላ 1,000 ብሩን ስክሪንሻት የምትልኩበትና ወደ ግሩፑ ጆይን እንድታደርጉ የምናደርግበት ቴሌግራም ዩዘር ኔም። ሶ ኢት መስት ቢ ዛት ቴሌግራም ዩዘር ኔም። አይ ብላችሁ ሌላ አይነት አስገባለሁ ብትሉ አሁን እንደዚህ አጉድዬ ሌላ ዩዘር ኔም አስገባለሁ ብል አይከፍትልኝም ማለት ነው። አይከፍትም። ምን ይላል? ዩር ቴሌግራም ዩዘር ኔም ኢዝ ኖት ዋይት ሊስትድ ይላል። ስለዚህ ግድ መሆን መቻል አለበት ዋይት ሊስትድ የሆነ ቴሌግራም መጠቀም አለባችሁ ማለት ነው። ሶ ክሬት እለዋለሁ። ሶ አካውንት ክሬት ያደርግላችኋል ማለት ነው። ሶ ይህን ካደረጋችሁ በኋላ የሚኖረው ነገር ምንድን ነው? እናንተ በየቀኑ የምትሰሩትን ቪዲዮ ሰሚት የምታደርጉበት ፖርታል ነው ማለት ነው። ሰሚት ያደረጋችሁትን ደግሞ እዚህ ጋር ታያላችሁ። ሶ ምን እናደርጋለን? ለምሳሌ እኔ የሰራሁት አንድ ቪዲዮ ይኖራል። ሶ የዚህን ቪዲዮ ሊንክ ወስድና ኮፒ አደርገዋለሁ ወይ ደግሞ እዚች ጋር ኮፒ ሊንክ የምትላለች እሷን ጫናለሁ። እናንተ ካልሆነ ደግሞ እንደዚህ አይነት ምልክት ስልካችሁ ላይ አለ። እሱን ካደረገን በኋላ እዚህ ጋር መጥቼ ምን አደርጋለሁ? እዚች ጋር ፔስት አደርጋታለሁ። ሶ ፔስት ካደረግኩ በኋላ ኮንቴንት ታይፑን እጽፋለሁ ማለት ነው። ባጽፉትም ችግር የለም፣ ግን ኖርማል ነው ፐርፎርማንስ ዳንስ ነው የሚለውን ትለያለች። ሶ ኖርማል ኮንቴንት ስለሆነ ኖርማል እለዋለሁ። ከዛ ሰሚት እለዋለሁ። ሶ ሰክሰስፉሊ ሰሚት አደርጋለሁ። ግን ሰሚት ያደረኩትን ቪዲዮ ደግሜ አሁን ለምሳሌ እዚህ ጋር መጥቼ ሊንኩን ኮፒ አድርጌ ተመልሼ እዚህ ጋር አስገብቼ ሰሚት ቪዲዮ ብለው ምን ይላል? ዩ ኦልሬዲ ሃቭ ሰሚትድ ዘ ቪዲዮ ይላል። ኢች ቪዲዮ ካን ቢ ኦንሊ ሰሚትድ ዋንስ ይላል። አይ ብላችሁ ደግሞ የሌላ ሰው ዩዘር ኔም ለምሳሌ ወደኋላ ፎር ዩ ፔጅ ላይ ሄጄ ከላይ የሚመጣልኝ ለምሳሌ አሁን ይሄንን የእነዚህን ሰዎች ቪዲዮ ወስጄ ፔስት ላርግ ብልም የእኔ ዩዘር ኔም የተመዘገበበት ዩዘር ኔም እስካልሆነ ድረስ ምን አያደርግልኝም ማለት ነው? ሰሚት አያደርግልኝም ማለት ነው። ያው ሰሚት ስለው አይሰራም። ምን ይላል? ሰሚት ለማድረግ ቲክቶክ አካውንቱ @fanostek.io መሆን አለበት ይላል። ስለዚህ እነዚህን ሁለት ነገሮች መጠንቀቅ አለባችሁ ማለት ነው። ሶ ይሄንን ካደረግን በኋላ ምን ያህል ቪዲዮ ሰሚት እንዳደረግን፣ ለምን ያህል ቀን ስትራይክ እንዳለን፣ የትኛው ቪዲዮ በአድሚኖቹ ፋርዛ ቼክ ተደርጎ አፕሩቭ እንደተደረገ ያሳየናል። ከዛ አፕሩቭ ሲደረግ ፖይንት ይሰጣል። ስለዚህ እንደ አድሚን ገብቼ አፕሩቭ ላድርግና ከዛ በኋላ ወደዚህ ተመልሰን ምን እንደሚመስል እናያለን።
እዚህ ጋር ዝም ብዬ ሁለተኛ ቪዲዮ ሰሚት አድርጌ ነበር። ሁለት ቪዲዮ ሰሚት ስታደርጉ ፎር ኢች አፕሩቭድ 100 ነው የሚሰጣችሁ። አዘ ኤንድ ኦፍ ዘ ዴይ ሁሉንም ለምሳሌ አስቡትና ሁሉንም በቀን 10 ቪዲዮ ፖስታ ብታደርጉ በቀን ስንት ፖይንት ይኖራችኋል? 1000 ፖይንት ማለት ነው። ከዛ በ30 ቀን 30,000 ፖይንት መሰብሰብ ትችላል። ዘ ሃይስት ስኮር ያለውን ደግሞ እዚህ ጋር ሊደር ቦርድ ብላችሁ ማንም ሰው ገብቶ ማየት ይችላል። አሁን ለምሳሌ 200 ቪዲዮ ሰሚት አድርገናል። ከዛ ውጭ ደግሞ ሌሎችም ሰሚት ያደረጉ አሉ። ፌር እንዲሆንና ሁላችሁም ማየት እንድችሉ እዚህ ጋር ቲክቶክ ብላችሁ ከፍታችሁ እነዚህ ሰዎች ቪዲዮ ሰርቷል አልሰሩም፣ ጀጅ እየተደረገ ያሉት በስነስርዓት ነው የሚለውንም እግር መንገዳችሁ ማየት ትችላላችሁ። ሊደር ቦርዱ ማን እየመራ ነው የምናስተካክል የሚለውን ማየት ትችላላችሁ። ፕላስ ስትራይክ የስንት ቀን አላቸው የሚለውንም መቁጠር የምትችሉበት ሁኔታ አለ። ፓርቲሲፓንት ደግሞ የሚቆጠረው ቢያንስ አንድ ቪዲዮ አፕሩቭ ያደረገ ሰው መሆን መቻል አለበት ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ